ስንክሳር ግንቦት 12 ሊቀ መላእክት ቅዱስ ሚካኤል። እንደ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 12 በዚህ ቀን በኢየሩሳሌም ሀገር ወደሚኖር ነብይ እንባቆም የመላእክት አለቃ ሚካኤልን እግዚአብሔር ላከው። እርሱም የማሳውን እህሎች ለሚያጭዱ ምሳሌ ወስድ ወዶ ተሸክሞ ሳለ ቅዱስ ሚካኤልም እንባቆምን ምግብ እንደተሸከመ በአናቱ ጠጉር ይዞ ወደ ባቢሎንም ሀገር አድርሶት ዳንኤል ወዳለበት የአንበሶች ጉድጓድ አስገባው። ዳንኤልም በዚህ ምግብ መገበው። ከዚህ በኋላ እንባቆምን ከምግቡ ጋር ወደ ይሁዳ ምድር መልሶት ወዲያውኑ እህሉን በሚያጭዱበት ዘንድ ቆመ። ስለዚህም ለከበረ መልአክ የመላእክት አለቃ ሚካኤል በየወሩ ሁሉ መታሰቢያውን እንድናደርግ የቤተ ክርስቲያን መምህራን አዘዙን። አማላጅነቱ ከኛ ጋር ይኑር ለዘላለሙ አሜን። እስክንድር ንጉሠ ኢትዮጵያ። በዚህ ዕለት ሃይማኖቱ የቀና የንጉስ በእደ ማርያም ልጅ የኢትዮጵያ ንጉስ እስክንድር የዕረፍቱ መታሰቢያ ነው። ለእግዚአብሔር ምስጋና ይሁን፣ እኛም በቅዱሳን ጸሎት ይማረን ለዘላለሙ አሜን። ዮሐንስ አፈወርቅ። በዚህ ዕለት የዓለሙ ሁሉ መምህር የሆነ የከበረ አባት ዮሐንስ አፈወርቅ አረፈ። ይህም አባት ከእስክንድርያ ሀገር ሰዎች ወገን ነው። የአባቱም ስም አስፋኒዶስ የእናቱም ስም አትናሲያ ነው። ይሄም እጅግ ባለጸጎች ነበሩ። ይህንንም ልጃቸውን በመልካም አስተዳደግ አሳደጉት። ትምህርትና ጥበብን ሁሉ አስተማሩት። እርሱ ወደ አቴና ሄዶ በመምህራን ቤት ተቀምጦ ትምህርትን ሁሉ ተምሮ በእውቀት ከብዙዎች በላይ ከፍ ብሏልና ከዚህ በኋላ ገና በታናሽነቱ መነኮሰ። የዚህም የኃላፊውን ዓለም ጣዕም ንቆ ተወ። ከእርሱ ቀድሞ በዚህ ገዳም ቅዱስ ባስልዮስ መንኩሶ ነበረ። በአንድነት ተስማምተው ብዙ ትሩፋትን ሰሩ። ወላጆቹን በሞቱ ጊዜ ከተውለት ገንዘብ ምንም አልወሰደም፣ ለድሆችና ለምስኪኖች ሰጠ እንጂ። ከዚህ በኋላ በመንኩስና ስራ በመጠመድ ፍጹም ገድልን እየተጋደለ ኖረ። በዚህ ገዳም ሶርያዊ ጻድቅ ሰው ስሙ ሲሲኮስ የሚባል መነኩሴ ነበረ። እርሱም ወደፊት የሚሆነውን በመንፈስ ቅዱስ ያይ ነበረ። በአንዲት ሌሊትም ለጸሎት እየተጋ ሳለ ሐዋርያት ጴጥሮስና ዮሐንስን አያቸው። ወደ ዮሐንስ አፈወርቅ ገብተው ጴጥሮስ መክፈቻ ሰጠው፣ ወንጌላዊ ዮሐንስም ወንጌልን ሰጠው። እንዲህም አሉት፣ በምድር ያሰርከው በሰማይ ታሰረ ይሆናል፣ በምድርም የፈታው ደግሞ በሰማይ የተፈታ ይሆናልና በውስጥ መንፈስ ቅዱስ ያደረብህ አዲስ ዳንኤል ሆይ የክብር ባለቤት ከሆነ ከታላቅ መምህር ኢየሱስ ክርስቶስ ዘንድ ወደ አንተ ተልከናልና እወቅ። እኔም የመንግስት ሰማያት መክፈቻ የተሰጠኝ ጴጥሮስ ነኝ። ሁለተኛም እኔ በመጀመሪያው ስብከቴ በከበረ ወንጌል ቃል አስቀድሞ ነበረ ያልኩ፣ ይሄም ቃል ከጠላት ላይ የእሳት ሰይፍ የሆነ ዮሐንስ ነኝ። ለአንተም ከክብር ባለቤት ጌታ ኢየሱስ ክርስቶስ ዘንድ ወገኖችን ምዕመናን በቀናች ሃይማኖት ታሳድጋቸው ዘንድ እውነተኛ አእምሮ ደግሞ ተሰጥቷል። ጻድቅ ሲሲኮስም ይህን ራእይ ባየ ጊዜ ቅዱስ ዮሐንስ ቸር ታማኝ እረኛ ሆኖ እንዲሾም አወቀ። ከዚያም በኋላ በቅዱስ ዮሐንስ ላይ መንፈስ ቅዱስ ጸጋ በላዩ ወርዶ አደረበትና ብዙ ድርሳናትና ተግሳጻትን ደረሰ። ዲያቆን ሆኖ ሳለም የቤተ ክርስቲያን መጻሕፍት ብሉያትና አዲሳትን ተረጎመ። በአንዲት ሌሊትም ቅዱስ ዮሐንስ ጸልይ የእግዚአብሔር መልአክ በድንገት እንደ በረድ ነጭ በሆነ ልብስ ተገለጠለት። ቅዱስ ዮሐንስም ሲያየው ደንግጦ በምድር ላይ ወደቀ። መልአኩም አራያውን ለውጦ እንደ ሰው ሆኖ ታየው። ወዳጄ አዲስ ዳንኤል ሆይ አትፍራ፣ ተነሳ አለው። የቅዱስ ዮሐንስም ልቡ ተጽናንቶ ጌታዬ አንተ ማነ? ግርማ አስፈርቶኛልና አለው። የእግዚአብሔር መልአክም ትሰራው ዘንድ የሚገባህን ልነግረው ወደ አንተ የተላኩ ነኝ። አሁንም እግዚአብሔር አምላክ ያዘዘህን ለመስራት ልብህን አበርታ። ቃልህ ከአጽናፍ እስከ አጽናፍ በአራቱ ማዕዘን ይደርሳልና እልፍ አእላፍትም ትምህርትህን ተቀብለው ትእዛዝህን ሰምተው ወደ ፈጣሪያቸው እግዚአብሔር ተመልሰው ይድናሉና በእግዚአብሔር መንግስት ውስጥ የጸና የብርሃን አምድ ትሆናለህና እነሆ የአንጾኪያ ሊቀ ጳጳስ ወደ አንተ ይመጣል። ከእርሱም ጋር ሁሉም ካህናትና ዲያቆናት በየማዕረጋቸው የሚያዝህንም አድርግ፣ የእግዚአብሔር ትእዛዝ ነውና ልትተላለፍ አይገባም አለው። ከዚህ በኋላ ያ መልአክ ለአባ ፍላትንያኖስ ተገልጾ ቅዱስ ዮሐንስ ቅስና እንዲሾመው አዘዘው። በማግስቱም ሊቀ ጳጳሳቱ መጣ፣ ከእርሱም ጋር ካህናት አሉ። ይህም ቅዱስ ዮሐንስ ይዞ ቅስና ሾመው። የቁስጥንጥንያ ሊቀ ጳጳስን ባረፈ ጊዜ ንጉስ አርቃዲዮስ ልኮ አስመጥቶ ቅዱስ ዮሐንስን በቁስጥንጥንያ ላይ ሊቀ ጵጵስና ሾመው። አባቶቻችን ሐዋርያት እንደሚያደርጉት በሊቀ ጵጵስናው ስራ ላይ ጸና። ሕይወትነት ባላቸው ትምህርቶች፣ ተግሳጾች ህዝቡን ሁልጊዜ የሚያስተምር ሆነ። ከኤጲስቆጶሳትም ሆነ ከመንግስት ወገን ሕግን የሚተላለፉ ሁሉ ይገስጻቸው፣ ማንንም አይፈራም። ፊትም አይቶም አያዳላም ነበር።
የንጉስ አርቃዲዮስ ሚስት አውዶኪያስም ገንዘብ ወዳጅ ስለሆነች የአንዲት ድሃ መበለት ቦታዋን በግፍ ወሰደች። ያቺ መበለትም ወደ ቅዱስ ዮሐንስ መታ ንግስት አውዶኪያስ ቦታዋን እንደነጠቀቻት ነገረችው። እርሱም የድሃዋን ቦታ መልሽላት ብሎ ከብዙ ምስክር ጋር እንድትመልስላት ንግስት አውዶኪያስን ለመናት። እርሷ ግን እንቢ በማለት አልታዘዘችለትም። ወደ ቤተክርስቲያን ገብቶ ስጋውን ደሙን እንዳትቀበል አውግዞ ለያት። ቁጣና ብስጭትም ተመልታ ስለ ክፉ ስራቸው ከሹመታቸው እርሱ የሻራቸውን ኤጲስቆጶሳት ሰበሰበች። እነርሱም ንግስቲቱን ስለተቃወመ ስደት እንደሚገባው በእርሱ ላይ ተስማምተው ጻፉ። እርሷም አጥራኪያ ወደሚባል ደሴት ሰደደችው። ከዚያ በደረሰ ጊዜ የዚያች ደሴት ሰዎች በክፉ ስራ ጸንተው የሚኖሩ ከሃዲያን ሆኖ አገኛቸው። ቅዱስ ዮሐንስም አስተማራቸው፣ ገሰጻቸውም። በፊታቸው ስላደረገቻቸው ድንቅ ተአምራት ወደ ቀናች ሃይማኖት አስገባቸው። የሮም ንጉስ አኖሬዎስና ሊቀ ጳጳሳቱ ዮናክዲስ ስለ ቅዱስ ዮሐንስ ስደት በሰሙ ጊዜ እጅግ አዘኑ። በንጉስ አርቃዲዮስ ላይም በመቆጣት እንዲህ የሚል ደብዳቤ ጽፈው ላኩ። ከዚህ ከክፉ ስራ ተጠንቀቅ፣ ትእዛዛቶችንም ተቀብለ የከበረ ዮሐንስን ከስደቱ ካልመለስከው በአንተና በእኛ መካከል ሰላም አይኖርም። መልእክታቸውን ባነበበ ጊዜ እጅግ አዘነ። ሚስቱንም አግዶ ልኮ ቅዱስ ዮሐንስን ከስደቱ መለሰው። በተመለሰ ጊዜ የቁስጥንጥንያ ሰዎች በሙሉ ታላቅ ደስታ አደረገ። ከጥቂት ቀናቶች በኋላ ንግስቲቱ ወደ ክፋቷ ተመልሳ ሁለተኛ ወደ አንካራዲያ ደሴት ሰደደችውና ከዚያው አረፈ። ንጉስ አኖሬዎስና ሊቀ ጳጳሳት ዮናክዲዶስም በሰሙ ጊዜ መልእክታትን ላኩ። ሊቀ ጳጳሳቱ የከበረ ዮሐንስ ከስደቱ እስከምትመልሰው ድረስ ስጋውና ደሙን እንዳትቀበል አውዶኪያስን አወገዛት። ከዚህም በኋላ የከበረ ዮሐንስ ይመልሱ ዘንድ ንጉሱ ላከ፣ ግን ሙቶ አገኙት። ስጋውን ተሸክመው ወደ ቁስጥንጥንያ ከተማ ደረሱት። የከበረ ዮሐንስን በተሰደደበት ሀገር እንዳረፈና ስጋውን ወደ ቁስጥንጥንያ ከተማ እንዳመጡት ወደ አባ ዮናክዲዮስ መልእክት ጽፎ አስረዱት። ሁለተኛም የሮም ሊቀ ጳጳሳት ወደ ቤተክርስቲያን ገብተው ስጋውንና ደሙን እንዳትቀበል ልኮ አውዶኪያስን አወገዛት። እየለመነችውም 8 ወር ያህል ኖረች። ከብዙ ልመናም ፈታት። ነገር ግን ጭንቅ በሆነ ደዌ እግዚአብሔር አሰቃያት። ያድኗት ዘንድ ገንዘቧን ለባለማድኃኒቶች ጥበበኞች እስከሰጠች ድረስ ግን አልዳነችም። ወደ ቅዱስ ዮሐንስ መቃብርም ሄዳ በእርሱ ላይ ያደረገችው በደል ይቅር ይላት ዘንድ የሰገደችና እያለቀሰች ለመነችው። እርሱም ይቅር አላት፣ ከደዌዋም ፈወሳት። ጌታችንም ከስጋው ታላላቅ ድንቅ ታምሮችን ገለጠ። ስለ እርሱም እንዲህ ተባለ። በአንዲት ዕለትም ከንጉስ አርቃዲዮስ ጋር ተቀምጦ ሳለ ንጉሱ እንዲህ አለው፣ አባቴ ሆይ ስለ አንድ ቃል እንድታስረዳኝ እለምንሃለሁ። ይህ ቃል ከብዙ ጊዜ ጀምሮ በልቤ ውስጥ ይመላለሳል። ወንጌላዊ ማቴዎስ ቅድስት ድንግል እመቤታችን ማርያም የበኩር ልጇን እስከወለደች ድረስ ዮሴፍ አላወቃትም ስለምን አለ። ወንዶች ሴቶችን እንደሚያውቃቸው ዮሴፍ አወቃት አለው። የከበረ ዮሐንስ ንጉሥ ሆይ እንዲህ አትበል፣ እንዲህ አንተ እንደምትለው አይደለም። የከበረች ድንግል እመቤታችንስ የክብር ባለቤት ጌታችን ኢየሱስ ክርስቶስ በሆዷ ውስጥ በነበረ ጊዜ የእርሱን ሐብረ መልክ በሚለወጥ ጊዜ ከእርሱ ጋር መልኳ ይለዋወጥ ነበር። በንጹህ ብርሌ ውስጥ ውሃ በጨመሩ ጊዜ ውሃ መስሎ እንደሚታይ፣ ወይን ጠጅም ቢጨምሩ ያንን መስሎ እንደሚታይ፣ ወይም በውስጡ ከቀጨነው ቀይም ቢሆን ቀልቶ እንደሚታይ፣ ቅጠልያም ቢገባ ቅጠልያ መስሎ እንደሚታይ፣ ድንግልም በሆዷ ውስጥ የልጇ መልክ በሚለዋወጥ ጊዜ ከእርሱ ጋር መልኳ ይለዋወጥ ነበር። እንደ ሮማን አበባ የምትቀላበት ጊዜ አለ፣ እንደ ናርዶስም የምታብለጨልጭበት ጊዜ አለ፣ የለመለመ ቅጠል የምትመስልበትም ጊዜ አለ። ከወለደች በኋላ ግን አልተለወጠችምና ዮሴፍ በአንድ በቀደመ ህብረት መልኳ ተወስናለና መልኳን ተረዳ ማለት ነው አለው። ከዚህን ጊዜ በንጉስ አዳራሽ ውስጥ ከወርቅ የተሰራ እመቤታችን አምላክን የወለደች ድንግል ማርያም ስዕል ነበረችና አፈ ወርቅ ዮሐንስ፣ ልሳነ ወርቅ ዮሐንስ፣ አፈ በረከት ዮሐንስ፣ መልካም ተናገርክ የሚል ቃል ከእርሷ ወጣ። ንጉሱና ከእርሱ ጋር ያሉት በሰሙ ጊዜ እጅግ አደነቁ፣ እግዚአብሔርንም አመሰገኑ። በዚህ ጊዜ ንጉስ አዞ ወርቅ ሰሪ አስመጥቶ ለከበረ ዮሐንስ የወርቅ ልሳን አሰርቶ ለሚያዩ ሁሉ መታሰቢያ ምልክት ሊሆን አምላክን ከወለደች ከመቤታችን ከድንግል ማርያም ስዕል ዘንድ ሰቀለው። ዮሐንስም በዚህ ቀን ወዲህ ልሳነ ወርቅ ተብሎ ጠራው። አፈ ወርቅም ተብሎ እስከዛሬ ተጠራ። ለእግዚአብሔር ምስጋና ይሁን። እኛም በዚህ አባ ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። ቅዱስ መስቀል የተአምሩ በዓል። በዚህ ቀን በኢየሩሳሌም ሀገር በጎልጎታ ላይ ከፀሐይ በልጦ ከሚበራ ብርሃን የከበረ መስቀል መገለጡ ሆነ።
ይኸውም ለኢየሩሳሌም አባ ቄርሎስ ኤጲስቆጶስ ሆኖ በተሾመ ጊዜ በታላቁ ቆስጠንጢኖስ ልጅ በሚነሳው ቆስጠንጢኖስም ዘመነ መንግስት ነው። መገለጡ የሆነው ከቀኑ በ6 ሰዓት ነው። የመስቀሉን ብርሃን የፀሐዩን ብርሃን ሸፍኖ በግልጥ እየታየ እስከ 9 ሰዓት ቆየ። ሰዎችም ሁሉ ያዩ ዘንድ ከቦታው ሁሉ ይወጡ ነበረ። አባ ቄርሎስም እንዲህ የሚል መልእክት ወደ ንጉሱ ቆስጠንጢኖስ ሲልክ ንጉስ ሆይ አስተውል። በከበረ አባት በጻድቁ ቆስጠንጢኖስ ዘመን እንደ ከዋክብት መስቀል በሰማይ ታየ። ሁለተኛም በዘመነ በቀራንዮ ላይ የብርሃን መስቀል የፀሐይን ብርሃን ሸፈነው። የክብር ባለቤት የሆነ ጌታችን ኢየሱስ ክርስቶስ መቃብርና እስከ ደብረ ዘይት ተዘረጋ አለው። ሁለተኛም በዚህ ደብዳቤ እንዲህ አለው፣ ንጉስ ሆይ ከከፋችና ከረከሰች ከአርዮስ ሃይማኖት ተጠበቅ፣ የሚያምኑባትንም አትቀበላቸው፣ በኋላም በምንም አትሳተፋቸው። ከዚህ በኋላም አባ ቄርሎስን የከበረ መስቀል በተገለጸበት ቀን በዓልን አደረገ። እርሱም በስውር በግልጥ ለሚመጣብን ጠላት ተዋክተን የምንድንበት የጦር መሳሪያችን ነውና በጸና እምነት የምንማጸንበት ጊዜ ለእግዚአብሔር በመስቀሉ ላዳነን በከበረ ደሙ ፈሳሽነት ላነጻን ምስጋና ይሁን። ዛሬም ከሚጣላን ሁሉ ይጠብቀን ይቅርም ይበለን ለዘላለሙ አሜን። ዲያቆን ሚናስና እስጢፋኖስ። በዚህች ዕለት ሰማዕታት የሆኑ የዲያቆን ሚናስና የእስጢፋኖስ መታሰቢያቸው ነው። በረከታቸው ከኛ ጋር ለዘላለሙ ትኑር አሜን። አባታችን ያሬድ የማቱሳላ አባት። በዚህ ቀን የመላኤል ልጅ የያሬድ የዕረፍቱ መታሰቢያ ነው። ያሬድም 162 ዓመት ኑሮ ሄኖክን ወለደው። ሄኖክም ከወለደው በኋላ 800 ዓመት ኖረ፣ ወንዶችና ሴት ልጆችን ወለደ። መላ ዘመኑም 962 ዓመት ሆነ። በዕለተ ዓርብም በ3 ሰዓት አረፈ። ለእግዚአብሔር ምስጋና ይሁን። የቀደሙ አባቶቻችንን በረከት ከኛ ጋር ትኑር ለዘላለሙ አሜን። አቡነ ተክለ ሃይማኖት ፍልሰታቸው። በዚህ ቀን የመነኮሳት ሁሉ አለቃ ሐዋርያና ሰማዕት የታላቁ መምህር የክቡር አባታችን ተክለ ሃይማኖት የስጋው ፍልሰት ሆነ። የፍልሰቱ ምክንያት በ56 ዓመት ከዋሻ ውስጥ ወደ አጸኑልህ መቃብር ያፈልሱታል ብሎ እግዚአብሔር የነገረው ዘመን በደረሰ ጊዜ ያን ጊዜም ተአምር ተደርጎ ዕውራን አዩ፣ አንካሶችም አስተካከሉ። ይህም በወራዬ መንበሩ በአባ ሕዝቅኤል ዘመን ሆነ። ዕለቱም ግንቦት 12 ነው። ለእግዚአብሔር ምስጋና ይሁን። እኛም ተጋዳይ በሆነ ሰው በጻድቅ አባታችን በተክለ ሃይማኖት ጌታን ደስ ባሰኙ በቅዱሳን ሁሉ ጸሎት ይማረን ለዘላለሙ አሜን። አባ አብርሃም ዘደብረ ሊባኖስ። በዚህ ቀን በአባታችን ተክለ ሃይማኖት መንበር ከተሾሙ መምህራን 17ኛ ቁጥር የሆነው የደብረ ሊባኖስ መምህር ክቡር አባ አብርሃም አረፈ። ለእግዚአብሔር ምስጋና ይሁን። እኛም በጸሎቱ ይማረን ለዘላለሙ አሜን።